ይሄንን የመሰለ ማዮኒዝ በቀላሉ በቤት ውስጥ እንዴት መስራት እንደምንችል ነው ማሳያችሁ። ይሄንን ማዮኒዝ የማያውቁ የለም። ቺክን ቤት፣ በርገር ቤት ሁሉ ይጠቀሙታል። ታዲያ እኛም በቤታችን በቀላሉ እንዴት መስራት እንደምንችል ዛሬ አሳያችኋለሁ። ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ደግሞ ላይክ እያረጋችሁ ተከታተሉኝ። እንግዲህ የሚያስፈልገን እዚህ ጋር 2 እንቁላል ነው። ሁለቱን እንቁላል እንደዚህ ጫችን ውስጥ እንዲከሰበር ነው በኋላ ነጭ ሽንኩርት 4 ፍሬ የሚሆን ነጭ ሽንኩርት እንደ ትልቅነቱ ነው። አነስ ካለ ነው፣ ትልልቅ ከሆነ እንግዲህ 2ም ይበቃል። ከዛ በኋላ የሚያስፈልገን ምንድነው? ዘይት ነው። ዘይታችንን እንደዚህ የጨመረን እንግዲህ በማሽናችን መፍጨት ነው። መፍጨት ነው እስኪወፍርልን ድረስ ነው። እንደዚህ ጠብ እያረገን እስኪወፍርልን ድረስ መፍጨት ነው። በዚህ መልኩ አያችሁ። ነጭ ከሆነልን በኋላ ምንድነው የምናረገው? ሙስታርድ ከላይ እንጨምራለን ማለት ነው። ብዙም አይደለም፣ ትንሽ ነው የምንጨምረው፣ ያን ያህል አይደለም። ይሁት እኔ እንደዚህ ጠብ ባደረኩት ልክ ማድረግ። ከዛ ቁንደ በርበሬ ለጣዕም እንዲሆነን 1 ሻይ ማንኪያ ቁንደ በርበሬ፣ ከዛ 1 ሻይ ማንኪያ የሚሆን ደግሞ ሚጥሚጣ አድርገንበት እዚህ ጋር ደግሞ የተቆላ ድንብላላችንን እችን የምታክል እንጨምርበታለን። ካቻፓችንን ደግሞ እንጨምራለን። እሱንም እያየን እኔ የጨመርኩትናል ይሄን ያህል ከጨመረን ይበቃል። እነሱን አንድ ላይ አድርግ አሁንም እንደገና በደንብ አድርገን መፍጨት ነው። እዚህ ጋር ደግሞ ግማሽ ሻይ ማንኪያ እንዳይበዛብን በትንሹ ጨው እናደርግና እንግዲህ እነዚህን አንድ ላይ አድርገን በደንብ ሚክስ አድርገን መፍጨት ነው። ረጅም ሰዓት መፍጨት ይኖርብናል። በድጋሚ እንግዲህ ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ ያረጋችሁ ቤተሰብ ሆናችሁ ደግሞ ላይክ ኮሜንት ያረጋችሁ አበረታቱ። እንደዚህ ለእናንተ የሚጠቅማችሁ ነገሮች አቀርብላችኋለሁ። እዚህ ጋር ደግሞ አቺቶ እናረግበታለን። አቺቷችንን አድርገን እንግዲህ አንድ ላይ በደንብ ለረጅም ሰዓት እንዲወፍርልን መፍጨት ነው። ሲወጣ እንግዲህ ይሄንን ይመስላል። እኔ ከዚህ በላይ እንዲወፍር አልፈለኩም እንጂ ከዚህ በላይ እንዲወፍር ከፈለጋችሁ ከላይ ዘይታችሁን እያረጋችሁ በደንብ ሚክስ ማድረግ ነው። እናንተም እንግዲህ በየቤታችሁ በዚህ መልኩ እየሰራችሁ ቤታችሁ ለክለብ ሳንዱችም ሆነ ለበርገር ለቺክን እቤታችሁ ውስጥ እያዘጋጃችሁ እንደዚህ የቀረውን ደግሞ ፍሪጅ ውስጥ እያስቀመጣችሁ መጠቀም ትችላላችሁ። ለቻናሌ አዲስ ሆናችሁ እንግዲህ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ